የኢትዮጵያ ፌደራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ክብሮምን ከነግብረ አበሮቹ በቁጥጥር ስር መዋሉን አስታወቀ። ከ3000 በላይ ሰዎች ህይወታቸውን በአደጋ ላይ ጥሎ የተጫወተባቸው ከ100 በላይ ሞት ከ50 በላይ ሴቶች የሚያሳዝን ጥቃት ይህን ሁሉ ወንጀል ከጀርባ የሚመራው አንድ ሰው ብቻ ነው። ዛሬ ግን ያ ሰው በኢትዮጵያ ፌደራል ፖሊስ እጅ ውስጥ ገብቷል። እንዴት እስከዚህ ደረጃ ደረሰ እና እንዴትስ ተያዘ የሚለውን እውነት ወደ እናንተ እናደርሳለን። ይህ ወቅታዊ መረጃ ጉልበት እንዲኖረውና ለሁሉም እንዲሰራጭ ላይክ፣ ኮሜንት፣ ሰብስክራይብ እንድታደርጉ የእናንተን ቀና ትብብር እሻለሁ። ከ3000 በላይ ሰዎች በህገወጥ መንገድ በማዘዋወር ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገው ይትባረክ ዳዊት ክብሮምን ከ9 ግብረ አበሮቹ ጋር በቁጥጥር ስር ውሎ ምርመራን አጠናቆ ለአቃቤ ህግ መላኩን የኢትዮጵያ ፌደራል ፖሊስ አስታውቋል። ይህንን ውስብስብና ደንበር ተሻጋሪ ወንጀል ምርመራ የኢትዮጵያ ፌደራል ፖሊስ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውር ለመከላከል ከሚሰራው ዘ ሪጂናል ኦፕሬሽን ሴንተር ኢን ሳፖርት ኦፍ ዘ ካርቱም ፕሮሰስ ROCK ከተባለው ድርጅት ጋር ባደረገው የመረጃ ልውውጥ በዓለም አቀፍ ደረጃ ይፈለግ የነበረውን አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙን በትግራይ ክልል ሽሬ ከተማ ላይ በፖሊስ ቅንጅት በቁጥጥር ስር አውሏል። ተጠርጣሪው በፓስፖርት ስሙ ይትባረክ ዳዊት አለሙ ሲባል ቤተሰቦቹ በልጅነት ያወጡለት ስም ደግሞ ጳውሎስ ዳዊት ወልደይ ሲሆን ወንጀል መስራት ሲጀምር የሚታወቅበት ስሞች አድህኖም ሱዳን ሀገር የሚታወቅበት ስም አህመድ፣ ሶማሌ፣ ጅቡቲ እና ኬንያ የሚጠቀምበት ስም ሙኒር ሲሆን ክብሮም ደግሞ በስዊድን እና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች መሆናቸውን ፖሊስ በምርመራው አረጋግጧል። ፖሊስ እነዚህን ስሞች ለምርመራ አጋዥ አድርጎ የዘመኑን ቴክኖሎጂ በመጠቀም የተጠናከረ ምርመራ ክትትል በማድረግ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና የህገ ወጥ አዘዋዋሪዎችን ከለየ በኋላ ዋናውን ተጠርጣሪ ጨምሮ በአጠቃላይ 10 ህገ ወጥ የሰዎች አዘዋዋሪዎችን ተከታትሎ በአጭር ጊዜ ውስጥ በቁጥጥር ስር በመዋል ምርመራውን ሲያከናውን ቆይቷል። ፖሊስ የተያዙትን ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውን በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት እንዲታገድ ማድረጉንም ገልጿል። ህገ ወጥ አዘዋዋሪ ቡድኑ ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲና ከኬንያና ከሶማሌ ወደ ሊቢያ በመውሰድ ሊቢያ ውስጥ ባዘጋጁት መጋዘን እንዲታገቱ በማድረግ የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ ምግብ እንዲመገቡ በማድረግ በጎማና በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠብጠብ ከፍተኛ አሰቃቂ ስቃይ በማድረስ ኢሰብአዊ ድርጊት በመፈጸም በርካታ ሰዎች ህይወታቸው እንዲያልፉ፣ የአካል ጉዳት እንዲደርስባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊ ስነ ልቦናዊ ጉዳት እንዲደርስባቸው ማድረጋቸው ፖሊስ በምርመራው ማረጋገጥም ችሏል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 ማከማቻ መጋዘን እንዳላቸውና በዚህም አደገኛ ወንጀል ከ3 ቢሊዮን ብር በላይ በህገወጥ አዘዋዋሪዎች ሲንቀሳቀስ እንደነበር ፖሊስ በሰበሰበው ማስረጃ ማረጋገጥ የቻለ ሲሆን ከ100 በላይ ተጎጂዎች ቤተሰቦቻቸው በሀገር ውስጥም በውጭም ሀገር የምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። ዘመናዊ ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግ እና ስዊዘርላንድ ከሚገኝ 16 ተጎጂዎች ላይ ቃል መቀበሉን ፖሊስ አሳውቋል። የኢትዮጵያ ፌደራል ፖሊስ በሀገርና በህዝብ ላይ ከፍተኛ ጉዳት እያደረሰ ያለውን ይህንን ደንበር ተሻጋሪ ወንጀል ለመከላከል ዘመኑን ያፈራውን የምርመራ ቴክኖሎጂ በመጠቀም በተሟላ ፖሊሳዊና ስብዕና ስነ ምግባር እየተመራ በላቀ ቁርጠኝነት ተልዕኮውን እየተወጣ ይገኛል። ተቋሙ ከሀገር ጋር በፈጠረው የፖሊስ ለፖሊስ ግንኙነት ዓለም አቀፍ የወንጀል ተፈላጊውን ጭምር በቁጥጥር ስር አውሎ በተለያየ ጊዜ ምርመራ በማጣራት በሀገር ውስጥ በህግ እንዲጠየቁና የተወሰኑት ደግሞ ከሀገራት ጋር ባለው የወንጀለኛ ልውውጥ ስምምነት መሰረት ተላልፈው እንዲሰጡ እያደረገም ይገኛል። ይህ ውስብስብ ደንበር ተሻጋሪ ወንጀል ጉዳይ በተሳካ ሁኔታ እንዲጣራ ከፖሊስ ጋር በትብብር ለሰሩት ለፍትህ ሚኒስቴር፣ ለብሔራዊ መረጃ ደህንነት አገልግሎትና በጉዳዩ ላይ መረጃ ሲሰጡ ለነበሩት የህብረተሰቡ ክፍሎች የኢትዮጵያ ፌደራል ፖሊስ ላቅ ያለ ምስጋናም አቅርቧል። ህብረተሰቡ ማንኛውም የወንጀል ድርጊት ሲመለከት በኢትዮጵያ ፌደራል ፖሊስ የዜጎች ተሳትፎ መተግበሪያ በ991 ነጻ የስልክ መስመር በመጠቀም ወይም በአቅራቢያው ለሚገኙ የጸጥታ አካላት ቀርቦ ጥቆማ በመስጠት የዘወትር ትብብሩን ጠንክሮ እንዲቀጥልም አሳስቧል። ይህ ዜና አንድ ሰው ተይዟል ብቻ አይደለም፣ ለብዙ ተጎጂዎችና ቤተሰቦች የፍትህ መጀመሪያ ነው። በዚህ ርዕሰ ጉዳይ ላይ እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት መስጫ ላይ አስፈሩልን። ለቀጣይ ተመሳሳይ ወቅታዊና ትኩስ ዜናዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሰናይ ጊዜ ተመኘን።